ስፍር ቁጥር የሌለው ህዝብ ተገኝቶ በቦሌ መድኃኔዓለም አስከሬናቸውን አቀባበል አድርጓል። ለታላቁ መምህር ዘላለም ወንድሙ ከአሜሪካን ሀገር ህይወታቸው ካለፈ በኋላ በዛሬው ዕለት በአዲስ አበባ በቦሌ ዓለም አቀፍ አየር ማረፊያ እንዲሁም በቦሌ መድኃኔዓለም አስከሬናቸው በገባ ጊዜም እጅግ የሚያሳዝኑ ክስተቶች ተከስተው ተመልክተናል። ዘማሪያን ሲዘምሩ አልቻሉም፣ ያለቅሳሉ። አባቶችም እንባቸው እንዲሁ እንደ ጉድ ይጎርፋል። ሌሎችም ምዕመናን ደረታቸውን እየደቁ ሲያለቅሱላቸው ተመልክተናል። ተወዳጁ መምህር ህይወታቸው ከማለፉ ቀደም ብሎ እኔ በሞትኩ ጊዜ ነጭ ልብስ ለብሳችሁ አጅቡኝ ባሉት መሰረት ምዕመኑም ነጭ ልብሱን ለብሶ በዚህ ቀን ተገኝቷል። ታዲያ በዛሬው ዕለት የነበረውን ሙሉ ፕሮግራም እነሆ ብለናል።
በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ አገኛለሁና ገና አዲስ ኑሮ አምላክን አስቦት ይብቃችሁ ኑሮ ጸልዩላት ለነፍሴ ዕረፍት በቀኝ እንዲያቆማት የጻድቃን አባት የጻድቃን አባት ዓለም ኪራይ ቤት ናት ዘላቂ አይደለችም ለሥጋ ነው እንጂ ለነፍስ አትመችም ግን በእርሷ ስንኖር ከቅዱሳን ጋራ በመንግሥቷ አስቦ ከቅዱሳን
ከቅዱሳን ጋራ ወልደ ሰማያት አገልጋይ ነህና ወልደ ሰማያት እግዚአብሔር ሙሽራ ነህና ወልደ ሰማያት እግዚአብሔር አገልጋይ እሺ ከአውደ ምሕረት ላይ ሁላችሁም ውረዱ። ስለ እግዚአብሔር ሁላችሁ ከለባሲያን በስተቀር ውረዱ። አስወርዱልን፣ እናንተ አስወርዱልን። በሞባይል ማንም ሰው እንዳይቀርጽ ተብሎ በቤተሰብ ታዟል። ስለዚህ ሞባይል የምትቀርጹ አቁሙ። አስተናባሪ ኮሚቴዎች አሉ። ከኮሚቴዎች ውጪ ማንም ሰው እዚህ ላይ እንዳይውል። ሁላችሁም ውረዱ። ስለ እግዚአብሔር ውረዱ። የወንድማችንን ሽኝት እንድናሳምር ውረዱልን። በቃ እሺ፣ አውደ ምሕረቱን ልቀቁልን። የየካ ደብረ ሳይል ሚካኤል ወንድሞቻችን አስወርዱ። ሁሉንም የእኛንም ወንድሞች አስወርዱ። አንድ ተባባሪ የሚለው ወይንም ኮሚቴ የሚል አንገቱ ላይ ያላደረገ እና ልብሰ ተክህኖ የመቀደሻ ልብስ ያለበሰ እዚህ ላይ እንዳይታይ። በቃ ምንም ማድረግ አይችል። ለዛሬ ይቅርታ አድርጉልን፣ ውረዱ። ብፁዓን አባቶች ብቻ እዚህ ጋር የሚቀመጡት። ከዚያ በተረፈ እዚህ ላይ የወጣችሁ ውረዱ። እሱን መጥራት እኮ ነው የቀረኝ። በጣም ነው የሚያሳዝነው። እሺ፣ መኮንን ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ሊቀ ጳጳስ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ጢሞቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዳውሮ ኮንታና አላባና ጠምባሮ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መምህራችን መላከ ብርሃን መምህር ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር አባታችን መላከ ገነት ቆሞስ አባ ናትናኤል የካቴድራላችን ዋና አስተዳዳሪ፣ ክቡራን አበው መነኮሳት የየአድባራቱ አስተዳዳሪዎች፣ ስማችሁን የጠራናችሁም የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡራን አበው መነኮሳት፣ ካህናት፣ በመላው ዓለም ሆናችሁ የምትከታተሉ እንደዚሁም መምህራነ ወንጌል ሰባኪያን፣ ዘማሪያን ወዘማሪያት፣ የሰንበት ትምህርት ቤት አባላት፣ ወጣቶች፣ አባቶች፣ እናቶች፣ የወንድማችን የወልደ ሰማያት ወዳጆች በሙሉ ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ አውደ ምሕረት ላይ ያለው መጨናነቅ ከፍቅር የተነሳ ቢሆንም የተቆጣናችሁም እኛም ከፍቅር የተነሳ ነው። ስለ ሁሉም ነገር በሰላም ወንድማችንን ለመሸኘት ሐዘናችንን ተቋቁመን አንጀታችንን አስረን በአንድ ቀን የምንወጣው ሐዘን ስላልሆነ ጠንከር ብለን እንድንሸኘው ያስፈልጋል። የወንድማችንን ነፍስ ይማረልን። ጸሎተ ፍትሐቱ በአሜሪካ ሙሉ ሌሊት አስከሬኑ ሲያቅለቅል በነበረበት በርዕሰ አድባራት ጽዮን ቅድስት ማርያም ዲሲ ዋሽንግተን ዲሲ በልዩ ሁኔታ ሲጸለይ ካህናቱ ከመላው ስቴት የመጡ አበው ካህናት በሁለት ብፁዓን ሊቃነ ጳጳሳት የተመራ ልዩ አገልግሎት ነበረ። እዚያ ተከናውኖ ሁሉም ነገር ተቀድሶበት
ሰዓታት ተቆሙበት፣ ዳዊት ተደጋግሞ ተጸልዮበት ለማንም ተደርጎ የማይ ትልቅ ክብር እንደ ሙሽራ ተሸኝቷል። ሙሽራችንን ሰጥተውናል። እኛም በነጭ ልብስ እንደሰጡን በነጭ ልብስ ተቀብለናል። መላእክቱ በነጭ ልብስ እንዲቀበሉልን የእግዚአብሔር ፈቃድ ይሆነልን። ስለዚህ በሰማይ ነጩን እንደሚለብስ የምናምነውን ወንድማችንን ለመሸኘት ሁሉም ነገር በስርዓት በአግባብ ስለሚሆን እዚህ በካቴድራላችን ከትላንትና ማታ ጀምሮ ከምሽቱ 2 ሰዓት የተደወለ ሙሉ ሌሊት ምንም ያልተጓደለበት ሙሉ ሰዓታት ዳዊት ተቆሞ ደብተሮቹ ልዩ ልዩ መንፈሳዊ አገልግሎት ሰጥተው ታድሮበታል። አሁን እዚህ አጭር የ10 ደቂቃ ቃለ ምዕዳን ከብፁዓን አባቶቻችን መካከል ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ሊቀ ጳጳስ አጭር መልእክት ያስተላልፉልንና በኦርቶዶክሳዊ ጨዋነት እንደዚሁ ነጩን እንደለበስን ቀጥታ ጉዟችንን በፍጥነት መስቀል አደባባይ ውሱን ሰዓት ስለሆነ ያለን በጉዟችን ውስጥ በፍጥነት እንድትተባበሩን አደራ እንላለን። ወደ ብፁዕ አባታችን ብፁዕ አባታችን አቡነ ቀውስጦስ፣ ብፁዕ አባታችን አቡነ ቀሌምንጦስ፣ ብፁዕ አባታችን አቡነ መቃርዮስ፣ ብፁዕ አባታችን አቡነ ጢሞቴዎስ፣ ብፁዕ አባታችን አቡነ ገብርኤል በዚህ በተወዳጁ በመፍቀር እግዚአብሔር በመፍቀር የሰብ እረፍት ምክንያት የተሰበሰባችሁ አባቶች፣ ካህናት በወንጌል ሲያንጻችሁ ሲመክራችሁ የእግዚአብሔር ልጆች እንድትሆኑ ሲጠራችሁ የነበራችሁ ምእመናን በቅድሚያ እንደምን አደራችሁ። አንዳንዴ የሚሰሙ ዜናዎች ከመናገር አቅም በላይ ይሆናሉ፣ ለመናገር ያስጨንቃሉ። እኔ አሁን ስቆም በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው ለምስክርነት የሰው ልጅ ትንሽ የምናገረው ጓደኛህ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛዬ ገሌ ነው ይላል። ሴቶችም እንደዚሁ ጓደኛቸውን ገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ። ስብሃት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በል ቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት። እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል።
ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም እሱን ተስፋ ላደረጉ ነው፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል? ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪው የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምዕመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? ታላቁ አባታችን አባ ጊዮርጊስ ይሄንን አጠፋህ፣ ይሄንን አበላሽህ ማን ይለዋል? እንደፈለገ ይሰራል፣ እንደወደደ ያደርጋል ብሎ ታላቁ አባታችን እንደተናገሩት ፈጣሪያችን ፈጣሪው የወደደውን አድርጓል፣ የፈለገውን ሰርቷል፣ የፈጠረውን ጠርቷል። እንግዲህ ይህንን ነው የምንለው። እግዚአብሔር ነፍሱን በመንግሥቱ ያኑርልን፣ እኛም ባለበት ይጸልይልን። ለቤተ ክርስቲያኑ ራቸው ወደ ንስሐ ወደ ቤቱ ወደ ልጅነቱ ለመለሳቸው ሁሉ ጽናቱን ይስጠን። ታላቁ አባታችን ቀውስጦስ ጸሎት ሰጥተውን እንግዲህ ሌላውን ፕሮግራም ለፕሮግራሙ መሪዎቹ ይተላለፋል። እግዚአብሔር ያጽናልን፣ እግዚአብሔር ይጠብቅልን። ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም
ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ለተወዳጇ ዘማሪያችን ለዘማሪት ፋንቱ ወልዴ አምላካችን እግዚአብሔር የመላእክትን ዝማሬ ያሰማልን። ብፁዓን አባቶቻችን፣
የገዳማትና የአድባራት አስተዳዳሪዎች እንዲሁም ደግሞ ከሩቅ ሀገር የሚመጡ ክቡራን እንግዶቻችን ስላሉ እባካችሁ አሁንም አውደ ምሕረት ላይም ጭምር ያላችሁ እንግዶች ሲመጡ ቦታ እየለቀቃችሁ እንድትተባበሩ እናሳስባለን። ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ። አገኛለሁና ገና አዲሱን ኑሮ አምላክን አስቦት ይብቃችሁ ሮሮ ይልቅ ጸልዩላት ለነፍሴ እረፍት በቀኝ እንዲያቆማት የጻድቃን አባት የጻድቃን አባት ሙቼ ስለማልቀር ትንሣኤ ስላለኝ በተስፋው ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ። ዓለም ኪራይ ቤት ናት ዘላቂ አይደለችም ለሥጋ